ሰላም እንዴት ናችሁ የኢትዮ ለርነርስ ቤተሰቦች? በዛሬው ቪዲዮ የ2017 የጄነራል ሳይንስን የ8ኛ ክፍል ሚኒስትሪ ፈተና የምንሰራ ይሆናል። በዚህ ቪዲዮ ከ1 እስከ 20 ያለውን የ2017ቱን ፈተና እንሰራለን። ከዚህ በኋላ በተከታታይ ሚኒስትሪ እስከ ሚኒስትሪ ድረስ የተለያዩ የሚኒስትሪ ጥያቄዎችን እናንተን የሚያግዙ ቪዲዮዎችን እየሰራን የምንለቅላችሁ ይሆናል። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ቪዲዮውን እንድትጀምሩ ጋብዛችኋለሁ። መልካም ቆይታ። የመጀመሪያው ጥያቄ ኮንቬንሽናል ሳይንስ ሪላይስ ኦን ዘ አንደርስታንዲንግ ኦፍ ዋን ኦፍ ዘ ፎሎዊንግ ኖሌጅ ታይፕስ ይላል። ኤ ሶሻል፣ ቢ ፊዚካል፣ ሲ ስፒሪቹዋል፣ ዲ ሳይንቲፊክ። ይህኛው ጥያቄ የመጣው ከ7ኛ ክፍል ጄነራል ሳይንስ የመጀመሪያው ዩኒት ነው እና መጽሐፋችሁ የኤ ቢን ሲን ሶሻል ፊዚካል እና ስፒሪቹዋልን ኢንዲጂኒየስ ኖሌጅ ታይፕ ላይ ይመድባቸዋል እና ኮንቬንሽናል ሳይንስ ደግሞ ዲ ሳይንቲፊክ ነው። ምንድን ነው ኮንቬንሽናል ሳይንስ? በኤክስፐሪመንት ፕሩቭ የሚደረግ ኤክስፐሪመንት ተሰርቶ በሳይንቲፊክ ሜትድ ፕሮሰስ አልፎ የሚመጣ ውጤት ነው። ስለዚህ ልክ መጽሐፋችሁ ላይ እንደሚለው ኤቢሲ ኮንቬንሽናል ሳይሆኑ ኢንዲጂየስ ኖሌጅ ናቸው። ዲ ደግሞ ሳይንቲፊክ ነው ማለት ነው። ሁለተኛ which one of the following characteristic describe a chemical change ይላል። ኤ no new substance is formed። ይሄ ተቃራኒ ነው። አዲስ ነገር ይፈጠራል። ኬሚካል ቼንጅ በሚኖርበት ጊዜ አዲስ ነገር ይፈጠራል። ስለዚህ ይሄኛው ሊሆን አይችልም። ቢ the change is easily reversed ይላል። ይሄም ሊሆን አይችልም። ኬሚካል ቼንጅ በሚኖርበት ጊዜ ወደ ኖርማል ስቴቱ ለመቀየር በጣም ከባድ። አንድ ወረቀት ብናቃጥለው ኬሚካል ቼንጅ ነው የሚካሄደው። ታዲያ ያንን የተቃጠለው ወረቀት አመዱን ወደ ወረቀት እንቀይረው ብንል አይቻልምም። ቢቻል እንኳን በጣም ከባድ ነው የሚሆነው። ግን ኦልሞስት አንዳንዶቹ አይቻሉም። ቢቻሉ ራሱ ከባድ ነው የሚሆኑት፣ ቀላል አይደለም ማለት ነው። ይሄም አይሆንም። ሲ it is accompanied by energy change ይላል። ይሄ ትክክለኛው መልስ ነው። ኬሚካል ቼንጅ በሚኖርበት ጊዜ አንድ ማተር ወይ ኢነርጂ አብዞርቭ ያደርጋል ወይ ኢነርጂ ሪሊዝ ያደርጋል። ለምሳሌ ወረቀት ሲቃጠል ሙቀት ይሰጣል አይደል? ኢነርጂ ሪሊዝ እያደረገ ነው። አንዳንድ ኦብጀክቶች ደግሞ ወደ ውስጥ ኢነርጂ እንትን ይላሉ። ስለዚህ የኢነርጂ የኃይል ለውጥ ይኖራል ማለት ነው። ስለዚህ ሲ ትክክለኛው መልስ ነው። ዲ the composition of substance not altered ይላል። altered ማለት መቀየር ነው እና አይቀየርም እያለን ያለው ኮምፖዚሽኑ አይቀየርም እያለን ነው። ኬሚካል ቼንጅ ግን ኮምፕሊትሊ ይቀይሯል የሰብስታንሱን ኬሚካል ኤሌመንት። ስለዚህ ወረቀቱ የነበረውና ከዛ በኋላ አመዱ ያለው ኬሚካል ኮምፖዚሽን አንድ አይደለም ማለት ነው። ስለዚህ ትክክለኛው መልስ ሲ ነው። ሶስተኛ ጥያቄ which one of the following is metallic element ይላል። ኤ ጎልድ፣ ቢ ፎስፈረስ፣ ሲ ፍሎሪን፣ ዲ ኦክሲጅን ይላል። ከነዚህ ውስጥ ሜታሊክ ኤሌመንት የሆነው እና ሜታሊክ ፕሮፐርቲ ያለው ጎልድ ነው። ፎስፈረስ፣ ኦክሲጅን እና ፍሎሪን ነን ሜታሊክ ኤሌመንቶች ናቸው። ስለዚህ መልሱ ኤ ነው ማለት ነው። which one of the following is not correct naming of binary compound consisting metal and non metal ነው የሚለው። ይሄ ደግሞ ባይናሪ ኔሚንግ አሰጣጥ ላይ ሜታል እና ነን ሜታልን ኮንቴን ያደረገ ባይናሪ ኮምፓውንድ ስም አሰጣጡ ትክክል ያልሆነውን የትኛው ነው? ኤ ሜታል ኢዝ ኔምድ ባይ ኢትስ ኤሌመንታል ኔም ይላል። ይሄ ትክክል ነው። ለምሳሌ ሶዲየም ክሎራይድን ብንመለከት የመጀመሪያው ሶዲየም ነው። ሶዲየም በሙሉ ስሙን የተጠራው ሜታል ፓርቱ ሶዲየም ነው። ክሎራይድ ደግሞ ክሎሪኑ ነን ሜታል ፓርቱ ነው። እዚህ ጋር ሜታል በሙሉ ስሙን የተጠራው፣ ስለዚህ ይሄ ትክክል ነው። ቢ ነን ሜታሊክ ኤሌመንት ኢዝ ሪትን ቢፎር ዘ ሜታሊክ ኤሌመንት አለ። ይሄ ደግሞ ነን ሜታል ኤሌመንቱ መጀመሪያ ላይ ይጻፋል እያለ ነው። ይሄ ደግሞ ትክክል አይደለም። ልክ አሁን እንደሰጠነው ምሳሌ ሶዲየም መጀመሪያ ላይ ሜታሊክ ኤሌመንቱ መጀመሪያ ላይ፣ ቀጥሎ ደግሞ ነን ሜታሊክ ኤሌመንቱን የቀጠለው። ስለዚህ ይሄ ትክክል አይደለም ማለት ነው። መልሱ ይሄ ነው። ሲ ምን ይላል? the last letter of non-metallic element are replaced by suffix IDE ይላል። ይሄ ትክክል ነው። አሁን ቀደም ክሎራይድ አይደል ያልነው፣ መጨረሻው IDE
አልሙኒየም ኦክሳይድን ብንመለከትም መጨረሻው IDE ነው። ስለዚህ ይሄ ትክክለኛ ነው ማለት ነው። የመጨረሻው ዲ ምን ይላል? ሜታሊክ ኤሌመንት ዊዝ ቱ ቫላንስ ኢዝ ዲፍረንሺየትድ ባይ ራይቲንግ ኢትስ ቫላንስ ዊዝ ኤ ሮማን ነምበር ኢን ኤ ብራኬት ይላል። ይሄ ትክክል ነው። አሁን አይረን ለምሳሌ ሁለት አይነት ሪያክሽን ሊፈጥር ይችላል። አይረን 2 ሊሆን ይችላል፣ አይረን 3 ሊሆን ይችላል። ሁለት እንትን ያለው። ስለዚህ በዚህ ጊዜ አንዱን ከአንዱ ለመለየት የምንጠቀመው ምንድነው? እቺ በሮማን ነምበር በሁለት መስመሯ ማለት ነው። በሮማን ነምበር አይረን 2 ከሆነ አይረን 2 እንላለን። ካልበዛ ደግሞ አይረን 3 ከሆነ አይረን 3 ብለን በቫላንሱን በሮማን ነምበር እንገልጸዋለን ማለት ነው። ስለዚህ ይሄ ነው። አምስተኛ ጥያቄ A grade 8 student took an ice from a deep freezer and kept it on a dish at room temperature. When he observed it after half an hour, there is no ice, but instead of the dish contains water. This is due to A. Evaporation, B. Condensation, C. Melting, B. Sublimation. ስለዚህ ምንድነው ከዚህ ሰናሪዮ የምንረዳው? ይሄ ተማሪ ምንድነው ያደረገው? በረዶ አስቀምጦ ሄደና ከግማሽ ሰዓት በኋላ ሲመለስ ውሃ ሆኖ አገኘው። የትኛው ፕሮሰስ ነው ከዚህ ውስጥ የተካሄደው ነው? መጀመሪያ እነዚህ ፕሮሰስ ምን እንደሆኑ ኢቫፖሬሽን ማለት ከውሃ ወደ ጋዝነት የሚቀየርበት ነው፣ ትነት ማለት ነው። ስለዚህ ውሃን ያገኘው በረዶ ነበረ፣ ከሶሊድ ወደ ሊኩዊድ ነው የተቀየረው። ስለዚህ ይሄኛው አይደለም ማለት ነው። ቢ ኮንደንሴሽን ይላል። ኮንደንሴሽን ከሊኩዊድ ከጋዝ ወደ ሊኩዊድ የሚቀየርበት ስቴት ነው። ይሄ ፕሮሰስ ዝናብ እንደሚዘንበው ማለት ነው። ደመና ወደ ዝናብነት እንደሚቀየረው ፕሮሰስ ነው። ስለዚህ ይሄ ከጋዝ ወደ ሊኩዊድ ነው፣ ልክ አይደለም። ሲ ሜልቲንግ ነው። ይሄ ትክክለኛው ነው። ሜልቲንግ ከጠጣር ከሶሊድ ወደ ሊኩዊድ ነው የሚቀየረው። ስለዚህ ከበረዶ ወደ ውሃ ልክ ነው ማለት ነው። ትክክለኛው መልስ ይሄ ነው። ዲ ሰብሊሜሽን ይላል። ሰብሊሜሽን ማለት ቀጥታ ከጠጣርነት ከሶሊድ ወደ ጋዝ የመቀየር ፕሮሰስ ነው። ስለዚህ ይሄም አይደለም፣ ትክክለኛው መልስ ሲ ነው። 6 unidentified physical state A, B and C are given to you to identify based on their properties as follow. Physical state A is highly and easily compressible. B does not flow and C has less orderly arranged particles. Thus the substance is ነው ጥያቄ። ስለዚህ ከነዚህ ከባህሪያቸው ከነገረን ባህሪ እስቲ እንረዳ ምን እንደሆነ የተሰጠን ነገር። ኤ ምንድነው? ሃይሊ ኤንድ ኢዝሊ ኮምፕረሰብል። አሁን በጣም ኮምፕረስ ሊደረግ የሚችለው ከሶስቱ ስቴቶች ከጋዝ ከሶሊድ እና ከሊኩዊድ ጋዝ ሃይሊ ኮምፕረሰብል ነው እና ሃይሊ እና በቀላሉ ኢዝሊ ኮምፕረስድ መሆን ይችላል፣ መጨመቅ ይችላል ማለት ነው። ምክንያቱም ጋዞቹ ተራርቀው ስለሚገኙ ቦታ ስላለ መጨመቅ ይችላል። ስለዚህ ኤ የጋዝ ፕሮፐርቲ ነው ያለው ማለት ነው። ቢ ዳዝ ኖት ፍሎ ይላል። ፍሎ ማለት መፍሰስ ማለት ነው። ስለዚህ ቢ ደግሞ አይፈስም ይላል። ስለዚህ አየር ከቦታ ቦታ ይሄዳል፣ ይፈሳል ማለት እንችላለን። ውሃም ልክ እንደዛ አንድ ቦታ ቁጭ ማለት አይችልም። በኮንቴነር ውስጥ ካልተቀመጠ በስተቀር ይፈሳል፣ በየቦታው መሄድ ይችላል። ነገር ግን መፍሰስ የማይችለው ምንድነው? ሶሊድ ነው። ስለዚህ ቢ ሶሊድ ነው ማለት ነው። ሲ ምን ይለናል? has less orderly arranged particle ይላል። አሁን ሊኩዊድን ስንመለከት ከጋዝ የተሻለ ኦርደርድ ፓርቲክል ሲኖረው ከሶሊድ ግን less ordered የሆነ ፓርቲክል አሬንጅመንት ነው ያለው። ስለዚህ ሲ ደግሞ ሊኩዊድ ነው ማለት ነው። ስለዚህ አሁን ቹዛችን ላይ ምን ይለናል? ኤ ቢ ሊኩዊድ ነው ይለናል፣ ቢ ሶሊድ ነው ብለናል። ቢ ሲ ሊኩዊድ ነው ይለናል፣ ሲ ሶሊድ ነው ይለናል። ሲ ሶሊድ አይደለም ሊኩዊድ ነው። ቢ ሲ ኤ ጋዝ ነው ይለናል። ትክክል ነው፣ ኤ ጋዝ ነው። ኤ ሃይሊ ኮምፕረሰብል ነው ማለት ነው። ስለዚህ ትክክለኛው መልስ ሲ ነው ማለት ነው። ሰባተኛ which one of the following pure substance is correctly categorized as element or compound ይላል። ኤ ሹገር ኤሌመንት ይላል፣
ሹገር ኤሌመንት ሳይሆን ኮምፓውንድ ነው። ቢ ናይትሮጅን ይላል። ናይትሮጅን ኤሌመንት ይላል። ይሄ ትክክል ነው። ናይትሮጅን ፔሪዮዲክ ቴብልም ላይ አይታችሁት ሊሆን ይችላል። ናይትሮጅን ኤሌመንት። ዋተር ኤሌመንት ይላል። ዋተር ኮምፓውንድ። ዋተር H2O ሃይድሮጅን እና ኦክሲጅን የተሰራ ነው። ስለዚህ ኤሌመንት ሳይሆን ኮምፓውንድ ነው። ሌላኛው ማግኒዥየም ነው። ማግኒዥየምም ኤሌመንት ነው፣ ኮምፓውንድ አይደለም። ስለዚህ ትክክለኛው መልስ ቢ ነው ማለት ነው። አንተኛ after balancing the following chemical equation by inspection method the coefficient of oxygen is ነው የሚለው። ስለዚህ እዚህ ጋር ሰጥቶናል C2H6O2 plus O2 gives CO2 plus H2O ይለናል። አሁን የምንፈልገው የኦክሲጅን ኮኤፊሽንት ስንት እንደሚመጣ ነው። መጀመሪያ ኬሚካል ኢኩዌሽኑን ከመስራታችን በፊት መጀመሪያ በራይት ሃንድ ሳይድ እና በሌፍት ሃንድ ሳይድ እያንዳንዱ ኤሌመንት ምን ያህል እንደሆነ ቼክ እናደርጋለን። እስቲ ካርበን በግራ በኩል ስንት እንዳለ እንመልከት። እዚህ ጋር ካርበን 2 አለ። ከካርበን ቀጥሎ የሚመጣው ቁጥር የካርበን ብዛት ነው ማለት ነው። ስለዚህ እዚህ ጋር ከካርበን በኋላ 2 ነው ያለው። 2 ካርበን አለን። እሺ ሌላ የለም ማለት ነው በግራ በኩል። እሺ በቀኝ በኩልስ ካርበን ስንት ነው ያለው? ከካርበን ቀጥሎ ቁጥር የለም። ያ ማለት በቃ ካርበን 1 ብቻ ነው ማለት ነው። ከኦክሲጅን ቀጥሎ ናት 2 ያለችው። ያቺ 2 ለኦክሲጅን ናት እንጂ ለካርበን መሆን አትችልም። ስለዚህ በዚህ በኩል ያለን ካርበን 1 ብቻ ነው ማለት ነው። ስለዚህ በዚህ በኩል 2 ካለን በዚህ በኩል 1 ካለን ባላንስ ለማድረግ ምን እናደርጋለን? በዚህ በኩል በቀኝ በኩል ያለው ላይ ከፊት ለፊቱ በ2 እናባዛዋለን ማለት ነው። ስለዚህ አሁን በ2 ሲባዛ 2 ሲባዛ በ1 2 ስለሆነ 2 ካርበን አለ ማለት ነው። ስለዚህ የካርበን ቁጥር ባላንስ አደረግን ማለት ነው። ቀጥሎ ወደ ሃይድሮጅን እንሄዳለን። ሃይድሮጅን ጋር ደግሞ በግራ በኩል 6 ሃይድሮጅን አለ። በቀኝ በኩልስ? በቀኝ በኩል ያለን ሃይድሮጅን 2 ነው። ስለዚህ አሁን ምን ማድረግ አለብን? ባላንስ ለማድረግ በቀኝ በኩል ያለው ጋር እንሄድና ስንት ሲባዛ በስንት ነው 6 የሚሰጠው? 3 ሲባዛ በ2። ስለዚህ ከሃይድሮጅን ፊት ለፊት ምን እናደርጋለን? 3 እንጨምራለን ማለት ነው። ስለዚህ 3 ሲባዛ በ2 6 ይሆናል ማለት ነው። ስለዚህ አሁን ተሟላልን ማለት ነው የሃይድሮጅን። አሁን መጨረሻ ላይ ምን ቀረን? የኦክሲጅን ቀረን። የተጠየቅነውም የኦክሲጅንን ነው። ስለዚህ ኦክሲጅን ጋር በግራ በኩል እንዴት ነው? ምን ያህል ኦክሲጅኖች አሉ? በዚህ በኩል እዚህ ጋር 2 ኦክሲጅኖች አሉ። እዚህ ጋር 2 ኦክሲጅኖች አሉ። 4 ኦክሲጅኖች አሉ በግራ በኩል። በቀኝ በኩልስ? እዚህ ጋር 2 ኦክሲጅኖች አሉ። እዚህ ጋር 2 ኦክሲጅኖች አሉ። ሲባዛ ቅድም ለካርበን ብለን ያመጣ ነው 2 ከጀርባ ስለሆነች ሁለቱንም የሚያባዛ ነው። ስለዚህ 2 ሲባዛ በ2 4 አለን እዚህ ጋር ማለት ነው። 4 በዚህ በኩል ደግሞ ለሃይድሮጅን ያመጣ ነው 3 አለች። እሷ 3 የዚህኛው ኦክሲጅን ጋር ይባዛል። አንድ ናት የኦክሲጅን በ3 ሲባዛ 3 ይሆናል ማለት ነው። 3 ሲደመር እዚህ ጋር ካለው 4 ጋር 7 ይሆናል። ስለዚህ በቀኝ በኩል 7 ኦክሲጅን አለ። በግራ በኩል ደግሞ 4 ኦክሲጅን አለ። አሁን ሁለቱን ባላንስ ማድረግ አለብን የኦክሲጅንን መጠን። ስለዚህ እንደቀድሞ አባስተን በቀላል ቁጥር እንዳናረግ የሚመጥ በ2 ስለሆነ አሁን እዚህ ጋር ለመጨመር ምንድነው ኢቭን 7 ቁጥር ሆነብን። ኢቭን አይደለም። በ2 ቢባዛ ደግሞ የሚመጣው ቁጥር ኢቭን ነው። ስለዚህ ምን እናደርጋለን? እዚች ጋር በቀኝ በግራ በኩል ያለው ጋር እንሄድና በ5 ስናባዛው ስንት ይሆናል? 10 ይሆናል አይደለ? 10 ይሆናል። ሲካፈል ለ2 ብናደርገው ስንት ይሆናል? 5 ይሆናል። ስለዚህ እዚህ ጋር 5 ካለን እዚህ ጋር ደግሞ እዚህ ጋር 2 ካለን ምን ሆነ? 7 ሆነ ማለት ነው። ስለዚህ ያንን ነው የምናደርገው። ስለዚህ በ5 አባዝተን በ2 ማካፈል ማለት በ5/2 እናባዛዋለን ይሄኛውን ማለት ነው። አሁንም ስቴፑ አላለቀም። በ5/2 እናባዛዋለን። ነገር ግን እዚህ ጋር ምንድነው ማለቅ አይችልም። ማንኛውም 5/2 ማለት 2.5 ማለት ነው። በአተም ደግሞ በህግ ምንድነው ግማሽ አተም 0.5 አተም የሚባል አተም የለም። ስለዚህ ምንድነው የምናደርገው? ሙሉ ኢኩዌሽኑን መጨረሻ ላይ በ2 እናባዛዋለን። ለምን? እቺኛውን 2 ለማጣፋት። ስለዚህ ሙሉ ኢኩዌሽኑን በ2 ስናባዛው የሰረኛው 2 ትጣፋለን እና የኦክሲጅን ኮኤፊሽንት 5 ይሆናል ማለት ነው። ስለዚህ ትክክለኛው መልስ ሲ ነው ማለት ነው። 9ኛ
After learning the physical properties of metals and non-metals in your class, your teacher gave you an unknown element to be identified. Then, which of the following distinguishing properties will help you to categorize it as metal or non-metal? እሺ አሁን ሜታል እና ነን ሜታል እንዴት እንደሚለዩ ከተማረም በኋላ የማይታወቅ ኤሌመንት ተሰጠንና ሜታል ይሁን ነን ሜታል የምንለየው በምን አይነት መንገድ ነው? ኤ ኦብዘርቬሽን ይላል። ኦብዘርቬሽን ማለት በአይናችን ተጠቅመን የመለያ መንገድ ነው። ኦብዘርቬሽን ሊለይ ቢችልም ያን ያህል ግን ውጤታማ ሊሆን አይችልም። አንዳንድ ኤሌመንቶች ሊመሳሰሉ ይችላሉ በከለር፣ ሁለቱም ጥቁር ከሆኑ መለየት አንችልም። ቢ ቴስቲንግ ይላል። መቅመስ መለያ መንገድ ሊሆን አይችልም። መቅመስ ኬሚካል ላብራቶሪ ውስጥ ሴፍም አይደለም። የተለያዩ መርዛማ የሆኑ ኤሌመንቶች ልናገኝ እንችላለን። ስለዚህ መቅመስ የለብንም። ቢ ሲ ሳይዝ ነው። ሳይዝ ደግሞ በፈለገው አይነት መጠን መሆን ይችላል። ብረትም ሆኖ በትንሽ ተቆርጦ ሊመጣ ይችላል። እንጨትም ሆኖ እኩሉ ተወደርጎም ተቆርጦ ሊመጣ ይችላል። ስለዚህ በሳይዝ መለየት አንችልም። ዲ ዴንሲቲ። ዴንሲቲ ትክክለኛ ነው። ሜታሎች ምን አይነት ፕሮፐርቲ ያላቸው? ሃይ ዴንሲቲ ፕሮፐርቲ ያላቸው፣ ጥቅጥቅ ያሉ ናቸው። ስለዚህ ሃይ ዴንሲቲ ያላቸው፣ ስለዚህ በዴንሲቲያቸው መለየት እንችላለን ሜታልን እና ነን ሜታልን ማለት ነው። ስለዚህ ትክክለኛው መልስ ዲ ነው። 10ኛ suppose you are given sulfur powder and iron filling mixture to be separated. Select the best technique that you are going to use for the separation ነው የሚለው። ሁለት ዱቄቶች ተሰጡ። የመጀመሪያው የሰልፈር ፓውደር እና ትንንሽዬ የብረት ቁርጥራጮችን የተሰጡ። ስለዚህ ሁለቱ ተቀላቅለው ቢሰጡን በምን አይነት ሜትድ ለለየት እንችላለን? የመጀመሪያው ኤ ኢቫፖሬሽን ይላል። ኢቫፖሬሽን ለምንድን ነው መለያ የምንጠቀመው? ሶሊድ እና ሊኩዊድን ተቀላቅሎ ቢሆኑ በኢቫፖሬሽን ሜትድ መለየት እንችላለን። ዲስቲሌሽን ደግሞ ሁለት የተቀላቀሉ ሊኩዊዶችን ለመለየት የምንጠቀምበት ሜትድ ነው። ሲ ምንድነው? ማግኔቲክ ሰፓሬሽን። ይሄ ትክክለኛው ነው። ምክንያቱም አይረን ፊሊንጉ ማግኔቲክ ፕሮፐርቲ ስላለው በማግኔቱ ይሳብና ይለያሉ። ቀሪው ደግሞ ሰልፈሩ እዛው ይቀራል ማለት ነው፣ ነን ሜታል ስለሆነ። ስለዚህ ይሄ ትክክለኛው ሜትድ ነው። ዲ ሴዲሜንቴሽን ኤንድ ዲካንቴሽን ይላል። ይሄኛው ደግሞ ልክ ሊኩዊድ እና ሶሊድን የማስቀረት ሜትድ ነው ማለት ነው። እንዴት ነው? ቀረራ ማለት ነው። ሶሊዱ ፓርት ወደ ታች ይቀራል ሊኩዊዱ፣ ስለዚህ ከሊኩዊዱ ማለት ነው። ስለዚህ ይሄኛው አይደለም። ትክክለኛው መልስ ሲ ነው። 11ኛ which one of the following is correct balanced chemical equation for the reaction between carbon and oxygen to produce carbon dioxide ይላል። ስለዚህ ትክክለኛው የካርበን ዳይኦክሳይድ ፎርሙላ የትኛው ነው? ካርበን ዳይኦክሳይድ ከስሙ እንደምንረዳው ከአንድ ካርበን እና ከሁለት ኦክሲጅን፣ ዳይ ኦክሳይድ ማለት ሁለት ኦክሲጅን ማለት ነው። ስለዚህ ከዛ የተሰራ ነው። ስለዚህ እዚህ ጋር ትክክለኛው የሆነው ቢ ነው ማለት ነው። 1 ካርበን ፕላስ 2 ኦክሲጅን gives CO2 ይላል ማለት ነው። ስለዚህ ትክክለኛው መልስ ቢ ነው። 12ኛ there are a mixture of bean and teff in a container. Which of the following is best physical means to separate them ይላል። አሁን ባቂላና ጤፍ ተቀላቅሎ ብናገኝ የትኛው ነው አሪፉ መለያ ሜትድ ነው? በባህሪያቸው ጤፍ በጣም ደቃቅ ነው። ቢን ደግሞ ወይ ደግሞ ባቂላ ምንድነው ከፍ ከፍ ያለ ነው። በአይናችንም ምንም በቀላሉ መለየት የምንችለው ነው። ስለዚህ የትኛው ነው? ኤ ቦይሊንግ ይላል። ቦይሊንግ ቅድም እንዳወራ ነው ለሊኩዊድ እና ሶሊድን መለያ ነው። ቢ ሳይዝ ይላል። ትክክለኛው ይሄ ነው። በሳይዝ ዲፈረንስ ስላላቸው በቀላሉ መለየት እንችላለን። ሲ ሶሊቢሊቲ ይላል። ይሄም ከሊኩዊድ ጋር የሚገናኝ ነገር ነው፣ መሟሟት ነው የሚያሳየው። ዲ ማግኔቲዝም ይላል። ማግኔቲዝም ደግሞ ማግኔቲክ ፕሮፐርቲ ያላቸው ነገሮችን ነው አትራክት የሚያደርገው። ስለዚህ ትክክለኛው መልስ ሳይዝ ነው ማለት ነው። 13ኛ ጥያቄ which one of the following is the smallest particle of a substance that can exist freely in nature ይላል። ኤ ሞለኪውል፣ ቢ ኤሌመንት፣ ሲ አየን፣ ዲ አተም ይላል። ለዚህ ትክክለኛው መልስ ሞለኪውል ነው። ሞለኪውል አንድ አተም ከአንድ አተም ሊሆን ይችላል ወይ ደግሞ ከሁለት ወይም ከዛ በላይ የተለያየ አተሞች ኬሚካሊ ቦንድድ ሆነው
ስቴብል ፎርም ይዘው በሚቀመጡ ጊዜ ነው። እነዚህ ሌሎቹ ኤሌመንት አዮን እና አተም ግን በጭራሽ አናገኛቸውም ማለት ሳይሆን ሬር ነው እነሱ ማግኘት ፍሪሊ ናቹራሊ ስቴብል ሆኖ፣ ምክንያቱም ስቴብል ስላልሆኑ ግዴታ ሪያክት አድርገው አንድ ላይ ተሰብስበው በኮምፓውንድ መልክ ወይ በሞሌኪዩል መልክ ነው የሚገኙት ማለት ነው። ስለዚህ ለዚህ ትክክለኛው መልስ ኤ ሞሌኪዩል ነው ማለት ነው። 14ኛ ጥያቄ which one of the following hydrocarbon belongs to alkane ይላል። እዚህ ጋር አልኬን ነው ኤ ማለት ነው። ስለዚህ አልኬን ኬሚካል ፎርሙላቸው ጄኔራል ፎርሙላቸው CnH2n + 2 ነው። ስለዚህ ኤ እንመልከት። ካርበን 5 ነው፣ ሃይድሮጅን 10 ነው። ይሄ ማለት CnH2n ማለት ነው 2 ሲባዛ በ5 10 +2 የለውም -2 የለውም። ስለዚህ ይሄ አልኪን ነው። ቢ C8 ነው፣ H18 ነው። 8 ሲባዛ በ2 16 ነው፣ ሲደመር 2 18 ነው። ስለዚህ ይሄ አልኬን ነው፣ +2 አለው ማለት ነው ፎርሙላው ላይ። ሲ 7 ሲባዛ በ2 14 ነው፣ 14 ሲቀነስ 2 12 ነው ሃይድሮጅን። ስለዚህ ይሄ ደግሞ የአልካይን ፎርሙላ ነው ማለት ነው፣ -2 አለው። ዲ C6 H8 ነው። ይሄም 6 ሲባዛ በ2 12 ነው፣ ሲቀነስ 2 10 ነው። ስለዚህ ይሄ የአልኪንም የአልኬንም አይደለም ማለት ነው። ስለዚህ ትክክለኛው መልስ ቢ ነው ማለት ነው። 15ኛ according to Aristotle A atom exists, B matter is indivisible, C the idea of atom is rejected, D atom is there is a limit to which matter is broken ይላል። ሁለት ሳይንቲስቶች ነበሩ፣ ፈላስፋዎች ነበሩ፣ ዲሞክራቲስ እና አርስቶትል የሚባሉ። ዲሞክራቲስ የአተምን አይዲያ ነበር ያነሳው። አተም የሚባል ነገር አለ፣ አንድም ማተር ሰንጥቀን መጨረሻ ላይ የምንደርሰው መጨረሻ ፖይንት አለ፣ መከፈል የማይችል ያ ነገር አተም ይባላል። ስለዚህ ማተር ኢንዲቪዚብል ነው ብሎ ያምን ነበረ። አርስቶትል ደግሞ አይ አተም የሚባል ነገር የለም፣ አተም የሚባል ነገር የለም እና ማተር ቢሰነጠቅ መጨረሻም የለውም የሚል ሀሳብ ነበረው። ስለዚህ አርስቶትል ምንድን ያደረገው the idea of atom ሪጀክት ነው ያደረገው። ይህንን ሀሳብ አልተቀበሉም፣ ይህንን አይዲያ። ስለዚህ ትክክለኛው መልስ ሲ the idea of atom was rejected ነው። ምንድን ነው ሌሎቹ የእንትና አይዲያዎች ናቸው፣ የዲሞክራቲስ አይዲያዎች ናቸው ማለት ነው። 16ኛ ጥያቄ which one of the following is correct with regard to potassium ይላል። እዚህ ጋር ይሄ ኬ የፖታሽም ምልክት ነው እና ከላይ 39 አለ፣ ከታች ደግሞ 19 አለ። አሁን እዚህ ጋር ይሄ 19 ቁጥር የፕሮቶን ነምበሩ ነው፣ አቶሚክ ነምበር ወይ ደግሞ ፕሮቶን ነምበር ነው። ምክንያቱም አቶሚክ ነምበር ማለት ከፕሮቶን ነምበር ጋር እኩል ነው። እዚህ ጋር 39 ደግሞ ማስ ነምበር ይባላል። ማስ ነምበር ማለት ፕሮቶኑ ሲደመር ኒውትሮኑ ማለት ነው። እሺ ስለዚህ አሁን ቹዞቹ ጋር እንሂድ። ኤ ማስ ነምበር ኢዝ 39 ይላል። ይሄ ትክክል ነው። ማስ ነምበር ማለት ይሄኛው ቁጥር ነው፣ ፕሮቶን ሲደመር ኒውትሮን ትክክል ነው ማለት ነው። ቢ ፕሮቶን ነምበር ኢዝ 20 ይላል። ፕሮቶን ነምበሩ 20 አይደለም፣ እዚህ ጋር 19 ነው የሚለው፣ ይሄም ልክ አይደለም። ሲ አቶሚክ ነምበር ኢዝ the same as ኒውትሮን ነምበር ይላል። ቅድም ምን ብለናል? አቶሚክ ነምበር ኢዝ ኢኳል ቱ ፕሮቶን ነምበር ነው ያለው፣ ኒውትሮን ነምበር አይደለም። ስለዚህ ይሄ ልክ አይደለም። ዲ ኤሌክትሮን ነምበር ኢዝ the same as ኒውትሮን ነምበር ይላል። ኤሌክትሮን ነምበር ከፕሮቶን ጋር ነው እኩል የሆነው፣ ከኒውትሮን ጋር እኩል አይደለም ማለት ነው። ስለዚህ ይሄኛውም ልክ አይደለም። ስለዚህ ትክክለኛው መልስ ኤ ነው። 17ኛ complete the missing product from the reaction ይላል። በኤክስ ቦታ የሚገባውን ትክክለኛውን እስቲ እንለይ። እዚህ ጋር NaOH አለ፣ ሲደመር HCl አለ። ይሄ ጊቭስ ምን አደረገን? ኤክስ የሚባል ነገርና H2O ሰጠን ይላል። አሁን እዚህ ጋር የጎደለው ምንድን ነው? መጀመሪያ ከየት እንደመጣ እንመልከት። H2 መጥቷል፣ ሁለት ሃይድሮጅን መጥቷል። ሁለት ሃይድሮጅን ከየት መጣ? አንደኛ እዚህ ጋር ከOH አንድ ሃይድሮጅን፣ ሌላኛው ሃይድሮጅን ደግሞ እዚህ ጋር HCl ከሚለው ጋር አንድ ተወሰደ ማለት ነው። ስለዚህ ሁለቱ ሃይድሮጅኖች ሄዱ ማለት ነው። ሁለቱ ሃይድሮጅን ሲቀር እዚህ ጋር ምን ቀረ? Cl ብቻ ቀረ ማለት ነው፣ ክሎሪን ብቻ ቀረ። እዚህ ጋር ደግሞ Na እና O ብቻ ቀረ። ቀጥሎስ ኦክሲጅን ደግሞ እዚህ ጋር አንድ አለ። ስለዚህ
እሷ ኦክሲጅን ደግሞ እዚች ጋር ያለችው ኦክሲጅን ናት ማለት ነው። ስለዚህ ሃይድሮ ወተር ወይ ደግሞ H2O እዚህ ጋር መጣ ማለት ነው። ስለዚህ አሁን እዚህ ጋር ማን ቀረ? ሶዲየም እና ክሎሪን። አሁን እዚህ ጋር ሁለቱን ይቀረው፣ ስለዚህ ሶዲየም ክሎራይድ ነው። እዚህ ጋር ምርጫው ጋር አያወዛግብም። NaCl አለ። ግን ለማንኛውም የNa እና Clን ቦታ አቀያየሩ ደግሞ ቹዝ ላይ ምናልባት ቢያመጣው ኑሮ እንዴት ነበር የምናደርገው ነው። NaCl ምንድነው? ሜታሊክ ኮምፓውንድ ነው። ሜታልና ነን ሜታል ኮምፓውንድ ነው። ስለዚህ ሶዲየም ሜታል ፓርቱ ነው። ስለዚህ ከዚህ በፊት ጥያቄ እንደሰራ ነው ሜታል ፓርቱ መጀመሪያ ላይ ነው የሚመጣው፣ ሶዲየም ይቀርማል፣ ቀጥሎ ደግሞ ነን ሜታሉ ክሎሪን ይቀርማል ነው። ስለዚህ በዛ አሰላለፍ ትክክለኛው መልስ ነው ማለት ነው። 18 which one of the following description is correct about acidic or basic oxide ይላል። A acidic oxide dissolve in water to form salt ይላል። ይሄ ልክ አይደለም። አሲዲክ ኦክሳይድ በወተር ዲዞልቭ ሲሆኑ የሚፈጥሩት አሲድ ነው እንጂ ሳልት አይደለም። ይሄ ትክክል አይደለም። ቢ ቤዚክ ኦክሳይድ ሪአክትስ ዊዝ አሲድ ቱ ፎርም አሲድ ኤንድ ቤዝ ይላል። ይሄ ትክክል አይደለም። ቤዚክ ኦክሳይድ እና አሲዶች ሪአክት ሲያደርጉ የሚፈጥሩት ሳልት እና ዋተር ነው። ይሄም ትክክል አይደለም። ሲ አሲዲክ ኦክሳይድ ሪአክት ዊዝ ቤዝ ቱ ፎርም ሳልት ኤንድ ዋተር ይላል። ይሄ ትክክለኛው መልስ ነው ማለት ነው። ስለዚህ ሲ ትክክለኛው መልስ ነው። ዲ ምን ይላል? ቤዚክ ኦክሳይድ ሪአክት ዊዝ ዋተር ቱ ፕሮዲውስ አሲድ ኤንድ ሳልት ይላል። ይሄም ትክክል አይደለም። የሚፈጥረው ምንድነው? ቤዝ ነው ማለት ነው። ስለዚህ ትክክለኛው መልስ ሲ ነው ማለት ነው። which one of the following is metallic oxide ይላል። ሰልፈር ዳይኦክሳይድ፣ ፖታሺየም ኦክሳይድ፣ ናይትሮጅን ዳይኦክሳይድ፣ ፎስፈረስ ኦክሳይድ ተሰጥቶናል። አሁን የመጀመሪያውን ኤሌመንት ነው የምናየው። ሰልፈር፣ ናይትሮጅን እና ፎስፈረስ ነን ሜታሊክ ኤሌመንት ናቸው። ፖታሺየም ሜታሊክ ኤሌመንት ነው። ፖታሺየም አስተውላችሁ ከሆነ ፔሪዮዲክ ቴብል ላይ የሚገኘው ፈርስት ግሩፕ ነው። ፈርስት ግሩፕ እና ሰከንድ ግሩፕ ደግሞ ሜታል እንደሆነ ከሃይድሮጅን በስተቀረ ታውቃላችሁ ብዬ አስባለሁ። ስለዚህ ትክክለኛው መልስ ቢ ነው ማለት ነው። 20ኛ ጥያቄ which one of the following compound is base? ቤዝ ምን አይነት ፕሮፐርቲ ያላቸው በሪአክሽን ጊዜ OH አየንን ወይ ደግሞ ሃይድሮክሳይድን ሪሊዝ ያደርጋሉ። አሲድ ደግሞ ፕሮፐርቲያቸው ምንድነው? ሃይድሮጅን አየንን ሪሊዝ ያደርጋሉ ማለት ነው። ስለዚህ በዚህ ፕሮፐርቲያቸው ኬሚካል እንትናቸውንም አይተን መረዳት እንችላለን። አሁን ከዚህ ውስጥ OHን ኮንቴን ያደርገው ቢ ላይ ያለው ነው ማለት ነው። ስለዚህ OH ይዛል። ሌሎቹ ግን ሃይድሮጅንን እንዳያችሁ ከሆነ ሃይድሮጅንን ኮንቴን ያደርጉት። እነዚህ ማለት አሲድ መሆናቸውን ያሳያል። ነገር ግን ይሄ ሁሌም እንደዚህ ያለባቸው ናቸው ማለት ሳይሆን ሞስት ኦፍ ዘ ታይም ያገለግለናል ይሄ መለያ ማለት ነው። ስለዚህ ትክክለኛው መልስ ቢ ነው ማለት ነው።